እስቲ ሰው ነው ሰዎች ነን። ነገር ግን እንደ ሰው እናስብ። ሂማኒቲ ይኑረን። ልባችን የራራ ይሁን፣ አፋችን ሳይሆን ልባችን የራራ መሆን አለበት። በዚህ አጋጣሚ አሁን ይህንን ቪዲዮ ሰራ ነፍሷን ይማረው ቀነኒ ፎቶዋን ሳረግ እርግጠኛ ነኝ በጣም ብዙ ሰዎች ትሰጩኛላችሁ። በቀደም ኪያ ሼር አርጊልኝ ብላ ሼር ባደረኩት ቪዲዮ በጣም ብዙ ሰዎች የጻፋችሁ ኮመንት አለ። ምን አገባሽ አዛኝ ከሆንሽ እዛ ምናምን። እኛ የምንኖረው እኮ የተለያየ ሀገር አይደለም ማለት የተለያየ ሀገር ብንኖርም የመጣ ነው አንድ ኢትዮጵያ ከምትባል ሀገር ውስጥ ነው አይደለም። ስለዚህ ስለ ሰው ለማሰብ መጀመሪያ ሰው መሆን ይጠበቅብናል። እኔ ለቀነኒ ድምፅ መሆን ያለብኝ ኦሮሞ መሆን አለብኝ ወይ ትግራዊ መሆን አለብኝ አማራ መሆን አለብኝ? የለም። ለሰው ልጅ የሚቆም ሰው ሁሉ መጀመሪያ ዘር ብሔር ሳይሆን ሰው መሆን ይጠበቅበታል። እኔ የእሷን ሼር በማድረጌ ሚዲያ ላይ የመጣን ነገር ሁላችን ሚዲያ ላይ እንቀባበለዋለን። እናትና አባቷ ደግሞ ብሔር ዘር ሳይሆኑ ኢትዮጵያኖች ከጎናችን ሁሉ ነው ያሉት። እኔ ወጥቼ እጄን ጠቁሜ ገድሏል አጥፍቷል ብዬ አይደለም ያሉት። ነገር ግን ድምፅ ስላላገኙ ለሁሉም እህቶቻችን ለሚጮሁላቸው ሁሉ በሚችለው መንገድ ከሚጮሁ ሰዎች ጎን እቆማለሁ ማለት ነው እና መጀመሪያ ሁኝም አቱኝም ለማለት ሰው ሆኖ መገኘት ሲሆን እኛ ልጆች ያለን ልጆች ባይኖረንም ሴቶች ወንዶች ለእርስ በርሳችን መከባበርና ለእርስ በርሳችን መቆም የማንችል ለመቻል እንችል ብንነጋገር ምንም ማለት አይደለም። ከቀነኒ በኋላ እኮ በጣም ብዙ ህይወታቸውን ያጡ ሰዎች አሉ። ድምፅ እየፈለጉ ድምፅ ያጡ ሰዎች አሉ አይደለ እንዴ? ስለዚህ ሲሆን ሁላችንም በጋራ ነው እንደዚህ አይነት ነገር ላይ ድምፅ ልንሆን የሚገባው። የኔስ እህት ብትሆን የኔስ ልጅ ብትሆን የኔስ እናት ብትሆን እኔ እኮ ስለ ቀነኒ ስጮህ ስለ ቀነኒ ብቻ አይደለም ጮህ ስለ ራሴም ስለ ልጆቼም ነው ጮህ። እያንዳንዱ ሰብአዊነት ያለው የሰው ልጅ ፍትህ የሚፈልግ ሁሉ ስለዛ ሰው ብቻ ሳይሆን ስለ ራሱ እንደጮህ አርጎ መጣራት እና ከኔ በላይ ምናምን የሚባል ነገር አንድ ሀገር እስካለን ድረስ ሁሉም ለሁሉም ሰብአዊነት ይዞ ሁሉም ለሁሉም ድምፅ ይሆናል አይደለም። እና ኢትዮጵያም ሆና ኢትዮጵያ ፍትህ ላላገኘች ቀርቶ ዓለም ላይ ፍትህ ላጡ ሰዎች ሁሉ እኮ ድምፅ መሆን ያለብን ሰዎች ነው። እስቲ እንደ ሰው ትንሽ እናስብ። የሰው ልብ ውስጥ እግዚአብሔር ነው የሚመረምረው። ልብ ውስጥ ገብታችሁ የምታውቁ ይመስል ምን አገባሽ አንቺ ምናምን ኦፍኮርስ ያንተም ግዴታ ነው። እኔ ለቀነኒ ለመጮህ ሌላ ብሔር መሆን የለብኝ፣ የግድ ኦሮሞ መሆን የለብኝ። ሰው መሆን በቂ ነው። ስለዚህ እናንተም ድምፅ ስትሆኑ ሌላ ክልል ላይ ትግራይ ላይ ሆን አማራ ላይ ሆን ኦሮሞ ላይ የፈለገው ላይ ቢሆን መጀመሪያ ዘሩን ብሔሩን ሳይሆን መቁጠር ያለባችሁ ሰው መሆኑን ማስቀደም አለባችሁ። ለእኔ በእንደዚህ አይነት አጋጣሚ ያሉ ሴቶችን ሁሉ ፍትህ እንዲያገኙ ሁላችንም በጋራ ብንቆም ወይም ሁላችንም እንደዚህ በጋራ ብንጮህ እርግጠኛ ሆኜ የምነግራችሁ ብዙ አላግባብ እየጠፉ ያሉ እህቶቻችንም ማዳናቸው ነበር። ነገር ግን እከሌ ሞተ ሲባል ዘሩን የምንቆጥር ከሆነ የዛ አካባቢ ሰው ደግሞ ምን አገባ የሚል ከሆነ ታዲያ እኛን ካላገባን እዛ አካባቢ ያለ ሰው በጋራ መጮህ አለበት። እኛም አንጮህም እናንተም አንጮህ ሚዲያ ላይ ከመጣ የሁሉም እኮ ነው። ስለዚህ ነፍሷን ይማረው ቀነኒ ብቻ ሳይሆን ወንድሟም እኮ በጣም በሚያሳዝን ሁኔታ ተናግሯል። እናት የላችሁ ወንድም እህት አባት የላችሁ አላችሁ። ስለዚህ በየክልሉ አላግባብ አቢዩዝ የሚደረግን ሁሉ ድምፅ ልንሆንላቸው ይገባል። ያንን ግን የምናስበው መጀመሪያ ሰው ጥሩ ልብ ሲኖረን ጥሩ ድምፅ እንሆናለን። ካለበለዚያ ግን አንዱን ስለምንወድ አንዱን ለመደገፍ አንዱን መጣል ሁሉም ለእኛ ወንድሞቻችን ናቸው። ማንም ይግደል ማንም። በዚህ አጋጣሚ ይህን እንኳን ባልነው ጥሩ ነው። ምክንያቱም ሰው በሌላ ሚስ አንደርስታንድ አድርጎ እንትን እንዳይለው ዘሎ። ስለዚህ ይህን ዛሬ ነገር ነፍሷን ይማረው ቀነኒ ሌሎች ከጎኗ ቆመው ድምፅ የምንላት ልጆቿ እንደነ ኪያ እንደነ ሶፊ እንደነ ጆርዲ እንደነ ሴቷ ሴት ሌሎችም አሉ እነ ዶክተር ቤዛ በጣም ብዙዎች አሉና ሴትነታቸውን ብሔር ሳይሆን ሴትነታቸውና ሂማኒቲ የሚባል ነገር የገባቸው ስለ ሰዎች መብት የሚጮሁ ስለ ሁሉም ስለሚበደሉ አግባብ በሌለው መንገድ ስለሚደፈሩ ስለሚገደሉ ሁሉ ድምፅ መሆን የሁላችን ነው። ሁሉም ለህግ። ስለዚህ የእሷን ባሰባችሁ ቁጥር ራሳችሁን ያሰባችሁ ድምፅ